16ኛ ጥያቄ what is the total surface area in centimeter square of the cylinder whose radius is 2 cm and height is 7 cm? እንግዲህ አንድ ሲሊንደር አለን። የሲሊንደር ነው ብለን እናስብ። ከፍታው ስንት ነው? ከፍታው 7 ሴንቲሜትር ነው። ሬዲየሱስ 2 ሴንቲሜትር። ምን የተጠየቀው ነው? ቶታል ሰርፌስ ኤሪያ። አሁን ቶታል ሰርፌስ ኤሪያችን ቤዝ ኤሪያ ከታችም አንድ ሰርክል አለን ከላይም አንድ ሰርክል አለን። ስለዚህ ትዋይስ ኦፍ ዘ ቤዝ ኤሪያ ፕላስ ምን ላተራል ሰርፌስ ኤሪያ ይሄ ይሆናል ማለት ነው። እንግዲህ ቤዝ ኤሪያችን ቤዝ ኤሪያ ያው ሰርክል ስለሆነ ፓይ አር ስኩዌር ነው የሚሆነው። ላተራል ሰርፌስ ኤሪያ ደግሞ የሲሊንደር 2 ፓይ አር ኤች ነው የሚሆነው። ይሄ ነው የሚሆነው ማለት ነው። እሺ ቶታል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ትዋይስ ኦፍ ቤዝ ኤሪያ ቦታ ላይ ፓይ አር ስኩዌር እንተካ ፕላስ ላተራል ሰርፌስ ኤሪያ ቦታ ደግሞ 2 ፓይ አር ኤች ይሄንን እንተካ። 2 ፓይ አርን ኮመን ብንወስድ አር ፕላስ ኤች ይቀራል እዚህ ጋር። ከዚህ በኋላ ቀጥታ መተካት ይሆናል ማለት ነው። ቶታል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 2 ፓይ ታይምስ አር ስንት ነው? 2 ነው። ኢንቱ አር ፕላስ ኤች 2 ሲደመር 7 ይሆናል ማለት ነው። ይሄ እኩል ይሆናል 2 ሲባዛ በ2 4 ነው። 4 ፓይ ሲባዛ 2 ሲባዛ በ7 9 ይሆናል። ስለዚህ ከዚህ ላይ ቶታል ሰርፌስ ኤሪያችን 36 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር። ስለዚህ መልሳችን ሲ ይሆናል። 17ኛ ጥያቄ suppose that we have 4 objects chosen 3 at a time then which of the following statement is true የሆነውን ምረጡን የተባል ነው። ኤ ላይ the number of combination is 6። እንግዲህ ኮምቢኔሽን እንዴት ነው ዲፋይን የሚደረገው? በዚህ መልኩ 4 ኦብጀክት አለን። ከዛ ውስጥ ስንት እንምረጥ? 3። ይሄ ማለት ነው ፎርሙላው እንደዚህ ነው። 4 ፋክቶሪያል ኦቨር 4 ማይነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ይሄ ይሆናል ማለት ነው። ይሄ 4 ፋክቶሪያል ኦቨር 4 ሲቀነስ 3 1 ነው። አንድ ተጻፈም አልተጻፈም ለውጥ የለውም። ኦቨር 3 ፋክቶሪያል 4 ፋክቶሪያል ማለት 4 ሲባዛ በ3 ፋክቶሪያል ማለት ነው። ኦቨር 3 ፋክቶሪያል ይሄ በዚህ ይቃለላል። ስለዚህ ስንት እናገኛለን? 4። እዚህ ጋር ግን 6 ነው የሚለን። ስለዚህ አንቀበልም ማለት ነው። እንደገና እዚህ ጋር 24 ይለናል። እሱንም አንቀበልም ማለት ነው። አይገናኝም። እሺ ወደ ፐርሙቴሽን እንሂድ። ወደ ፐርሙቴሽን ስንሄድ ደግሞ ይሄ አሬንጅመንት ነው። እሺ አሁን 4 ኦብጀክት አለኝ። 3 አት ኤ ታይም ነው መምረጥ የፈለኩት። 1 2 3 አሬንጅ ነው ማደርገው። መጀመሪያ ስመርጥ 3 ከነዚህ ከአራቱ ኦብጀክቶች ውስጥ 3 ኦብጀክት ለመምረጥ ስንት አማራጭ አለኝ? 4 አማራጭ አለኝ። ከአራቱ አማርጬ መውሰድ እዚህ ጋር ማስቀመጥ እችላለሁ ማለት ነው። ልክ አንዱን እዚህ ጋር ካስቀመጥኩ በኋላ ስንት ይቀረኛል? 3 ይቀራል ከነዚህ ከአራቱ ማለት ነው። አሁንም ከ3ቱ እንደገና እዚች ጋር አምጥቼ ለማስቀመጥ ስንት መንገድ አለኝ? 3 መንገድ ነው ያለኝ። አንድ ቢሆኑ ወይ ይሄን ልመርጥ እችላለሁ፣ ወይ ይሄን ልመርጥ እችላለሁ፣ ወይ ይሄን ልመርጥ እችላለሁ። 3 አማራጮች አሉኝ ማለት ነው። ሁለቱን ከመረጥኩ ከአራቱ ውስጥ ስንት ቀረ? 2 ቀረ። ከሁለቱ ደግሞ አንድ ይሄ ያለ እዚህ ጋር አምጥቼ ለማስቀመጥ ወይ ይሄን ልወስድ እችላለሁ፣ ወይ ይሄን ልወስድ እችላለሁ። ስለዚህ ስንት አማራጭ አለኝ ማለት ነው? 2 አማራጭ አለኝ። ስለዚህ ይሄንን አባዙት ስንት ይሆናል? ይሄ 24 ይሆናል ማለት ነው። መልሳችን ሲ ይሆናል። 18ኛ ጥያቄ consider the equation log x plus log x minus 3 which is equals to 1 then what is its solution set ይለናል። እንግዲህ ሁሉ ጊዜ ተመልከቱ logarithm of x to the base a ይሄ ካለን x must be greater than 0 a must be greater than 0 and a must be different from 1 ይሄንን ሁሉ ጊዜ በአእምሯችሁ መያዝ አለባችሁ ማለት ነው። ስለዚህ እዚህ ጋር ይሄንን x ተመልከቱት። እዚህ ጋር በተአምር ኔጌቲቭ ቁጥር ሊገባ አይችልም ማለት ነው። ኔጌቲቭ ቁጥር የማይገባ ከሆነ አውቶማቲካሊ እነዚህን ሁለት ምርጫዎች ማጥፋት እንችላለን። እዚህ ጋር -5 እዚህ ጋር -2 ስላለ ማለት ነው። እንደዚህ ማድረግ እንችላለን። ከዚህ በኋላ ምን እናድርግ? ወደ ስራችን አሁን ጊዜ ቢያጥረን ራሱ ወይ ኤን ወይ ዲን መምረጥ እንችላለን ማለት ነው። እሺ ይሄንን ወደ አንድ እንዴት አድርገን መጻፍ እንችላለን? ሎግ x ታይምስ ምን x - 3 ይሆናል which is equals to 1 እዚህ ጋር ቤዙ 10 እንደሆነ እናውቃለን። ይሄ አንድ እንዲመጣ ከተፈለገ አሁን ሎጋሪዝም ኦፍ 10 to the base 10 ስንት ይሰጠናል? 1 እዚች ጋር ያለችው ፓወር ማለት ነው። ስለዚህ ይሄ 10 ስለሆነ ይሄ ከላይ ያለው የነዚህ ብዜት ስንት መስጠት አለበት? 10 መስጠት አለበት ማለት ነው። ያለ ማግኘት ደግሞ 5ን ብንወስድ ለምሳሌ 5 into 5 - 3
5 ሲባዛ 5 ሲቀነስ 3 2 10። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። በጣም እናርዝመው ካልን ደግሞ ምን እናደርጋለን? ይሄንን ወደ ኤክስፖነንት እንቀይር። ኤክስ ኢንቱ ኤክስ ማይነስ 3 ኢዝ ኢኳልስ ቱ ምን 10 እንላለን። ከዛስ ኤክስ ስኩዌር ማይነስ 3x 10 ወደዚህ ሲመጣ ማይነስ 10 ኢዝ ኢኳልስ ቱ 0። ከዚህ በኋላ ሲባዙ ኔጌቲቭ 10 የሚሰጡን ስንደምራቸው ደግሞ ኔጌቲቭ 3 የሚሰጡንን ሁለት ቁጥሮች እንፈልጋለን። ሶ ኤክስ ማይነስ 5 እና ኤክስ ፕላስ 2 ይሆናሉ ማለት ነው which is equals to 0። ከዚህ ላይ x is equals to 5 እና x is equals to ኔጌቲቭ 2 እናገኛለን። ሶ አንድ ሰው ካልተረጋጋና ዶሜኑን ካላየ ምን ሊመርጥ ይችላል? ሲ ሊመርጥ ይችላል ማለት ነው። ነገር ግን እቺኛዋ x is equals to ኔጌቲቭ 2 ከዶሜኑ ውጪ ስለሆነች እሷን አስወግደን 5ን ብቻ እንመርጣለን። እንደዚህ ማርዘምም አይጠበቅብንም። ጥያቄውን እንዲሁ በአይናችን እያየንም መመለስ ስለምንችል ማለት ነው ባሳየኋችሁ መሰረት። 19ኛ ጥያቄ if a fair six-sided die is tossed once then what is the probability of getting a factor of 4? እንግዲህ six-sided ነው ዳዩ ማለት ነው። አንዴ ነው የተወረወረው። 1 2 3 4 5 6 እነዚህ ቁጥሮች እላው ላይ ተጽፈዋሉ ማለት ነው በእያንዳንዱ ፊት ላይ ፌስ ላይ ማለት ነው። አሁን ፋክተር ኦፍ 4 ማለት ምን ማለት ነው? አራትን ያለ ቀሪ ሊያካፍሉ የሚችሉ ወይም አራት ያለ ቀሪ ለማ ሊካፈል ይችላል የሚለውን ራሳችሁ መጠየቅ ይሆናል። 4 ለ1 ያለ ቀሪ ይካፈላል። 4 ለ2 ያለ ቀሪ ይካፈላል። 4 ለ3 መካፈል አይችልም ያለ ቀሪ። 4 ለ4 መካፈል ይችላል። 4 ለ5 አይችልም። 4 ለ6 አይችልም። ስለዚህ ያሉን ማን ናቸው ማለት ነው? 1 2 እና 4 እነዚህ ናቸው ማለት ነው። ሶ እዚህ ጋር ቶታል ስንት ነው? 6 ነው ያለን። ፌቨረብል አውትካምስ የምንፈልገው 3 ነው ማለት ነው። ስለዚህ ፕሮባቢሊቲያችን ምን ይሆናል? ፕሮባቢሊቲ ኦፍ ኦብቴኒንግ ፋክተር ኦፍ 4 ማለት ነው። ፋክተር ኦፍ 4 ስንት ይሆናል? 3 ነው የምንፈልገው። ፌቨረብል ምን ለኛ ሃፒ የሚያደርገን አውትፑት ይሄ ነው። ቶታሉ ስንት ነው? 6 ነው። ይሄን አቃሉት 1 ሁለተኛ ይመጣል ማለት ነው። ስለዚህ መልሳችን ኤ ይሆናል። 20ኛ ጥያቄ which of the following statement is true about relation? እንግዲህ ተመልከቱ። ሪሌሽን ማለት ሁለት አሁን አንድ ሴት ይኖረናል። ለምሳሌ ሴት ኤ የሚባል ሌላ ደግሞ ሴት ቢ። አሁን ተዛምዶ ከሆነ ሁለት አካላት ያስፈልጋሉ። ወይ አንድ ነገርም ሆኖ ከራሱ ጋር ሊዛመድ ይችላል ማለት ነው። ሶ ሁሉ ጊዜ የምንፈጥረው ሪሌሽን ምን እንደሚሆነው ሰብሴት ኦፍ ኤ ክሮስ ቢ ነው የሚሆነው። ይሄ ማለት ምን ማለት ነው? የኤ እና የቢ አባላት ሙሉ ለሙሉ ሊዛመዱ ይችላሉ ወይም በተወሰነ መልኩ የተወሰኑት ሊዛመዱ ይችላሉ። ሶ ይሄ ሪሌሽን ሰብሴት ነው ማለት ሙሉ አባላቶቹ እዚህ ውስጥ ሊገኙ ይችላሉ ወይም የተወሰኑት ብቻ እዚህ ውስጥ ሊገኙ ይችላሉ ማለት ነው። ይሄንን ነው የሚነግረን። ይሄንን ይዘን ወደ ምርጫችን እንሂድ። the domain and range of a relation are equal sets ይለናል። እስኪ ለኤ ይሄንን ልውሰድ፣ ለቢ ደግሞ ይሄንን ልውሰድ። 1 2 ኤ ቢ ሲ ይሄንን ልውሰድ። እንደዚህ ሊዛመድ ይችላል። ይሄ ዶሜን እና ሬንጁ ኢኳል ሴት አይደለም። ስለዚህ ፎልስ ይሆናል ማለት ነው። ይሄ መጀመሪያ ላይ ያለው ይሄ ዶሜን ነው። ይሄኛው ደግሞ ሬንጅ ነው። ይሄ ዶሜን። እንግዲህ ዶሜን እና ሬንጅ የሚሆኑት መች ነው? ምንም ያልተጣመረ። የተጣመሩት እንዳለ ምን ይሆናሉ ማለት ነው። እዚህ ጋር ለምሳሌ ኤክስ ብትኖረን እቺ ኤክስ ምን አይደለችም? ዶሜን አይደለችም። ለምን? ሪሌሽን ስላልፈጠረች። እዚህ ጋር ስንመጣ ኤፍ የሚባል የሆነ አባል ቢኖረን ኤፍ ሬንጅ ሊሆን አይችልም። ለምን? አልተጣመረማ። ለዛ ማለት ነው። እሺ ቢ the range of a relation is the set of all its first coordinate። ፈርስት ኮኦርዲኔትማ ዶሜን ነው እንጂ ሬንጅ አይደለም። ይሄም መልስ አይሆንም ማለት ነው። ሲ the domain of a relation is the set of all its second coordinate። ሰከንድ ኮኦርዲኔት ሬንጅ ነው እንጂ ምን አይደለም? ዶሜን አይደለም ማለት ነው። ስለዚህ መልሳችን ዲ ይሆናል። ምን ይላል? a relation from a to b is any subset of a cross b for non empty sets a and b። ልክ እዚህ ጋር እንደተነጋገር ነው ማለት ነው።